ህይወት እንግዳ ነገር ናት። በልጅነታችን ማደግ እንፈልጋለን፣ ስናድግ ደግሞ የልጅነት ነፃነት እናፍቃለን። ብዙ ጊዜያትን ገንዘብ፣ ስኬት እና የሰዎችን እውቅና ለማግኘት እናጠፋለን። ነገር ግን በእውነት ዋጋ ያላቸው ነገሮች ከባዶች አልነበሩ። የምንወደው ሰው ፈገግታ፣ ከቤተሰብ ጋር የምናሳልፈው ጊዜ፣ በተረጋጋ ልብ ውስጥ የምናሳልፍበት ጊዜ፣ እነዛ ናቸው። ህይወት የሆነ ትልቅ የምታስተምረን ትምህርት አለ። ሁሉንም ነገር መቆጣጠር እንደማንችል፣ ከሰዎች ጋር እንለያያለን፣ እቅዶቻችን በየጊዜው እንቀይራቸዋለን። ጊዜ ግን ወደፊት ይሄዳል። እንደዛም ሆኖ እያንዳንዱ ንጋት አዲስ እድል ይዞ ይመጣል። የተሻለ ሰው ለመሆን፣ የበለጠ ሰውን ለመውደድ፣ የበለጠ ጠንክሮ ለመስራት አዲስ እድል ይዞልን ይመጣል። ያሳለፍነው ህይወት ትምህርታችን ነው እንጂ እስር ቤታችን አይደለም። ስህተቶቻችን የታሪካችን መጨረሻዎች አይደለም። ፍጹም የምንለውን ጊዜ መጠበቅ ካላቆመን እጃችን ላይ ያለው ጊዜ ላይ ህይወት መዝራት አንችልም። አሁን ላይ ባለን ጊዜ ሰውን መውደድ፣ ይቅር ማለት እና በትጋት መስራት በቻል ያለን ጊዜ ላይ ጥሩ ዘር እየዘራንበት። ማስታወስ ያለብን ትልቅ ነገር ደግሞ እዚህ ዓለም ላይ ትተነው የምንሄደው ነገር ሰዎች ላይ ያሳድርነው ተጽዕኖ ብቻ። ያ ነው ደግሞ ህይወት የምንለው። አመሰግናለሁ።